ካንሰር ከሚድኑ በሽታዎች ውስጥ አንዱ ነው። በየትኛውም ደረጃ ቢሆን ካንሰር መዳን ይችላል። ጤና ይስጥልን። ዶክተር ሙሉጌታ ካሳሁን እባላለሁ። የጠቅላላ ቀዶ ሕክምና ስፔሻሊስት እና የካንሰርና የአንጀት ቀዶ ሕክምና ሰብ ስፔሻሊስት ሐኪም ነኝ። ዛሬ የምንነጋገረው ካንሰር ይድናል ወይ የሚለውን ይሆናል። በየትኛውም ደረጃ ቢሆን ካንሰር መዳን ይችላል። እንዳይድኑ የሚያደርጉት ብዙ ምክንያቶች አሉ። ለምሳሌ ዘግይቶ መምጣት ሊሆን ይችላል። ደረጃው የቆየ ሲሆን ይችላል። ግን እንደዛም ሆኖ መጠኑ ፐርሰንቴጁ ይቀንሳል እንጂ ሁሉም ካንሰር ይድናል። ለምሳሌ ስቴጅ 4 ወይም የተሰራጨ ካንሰር ሆኖ የሚድኑ ካንሰር አይነቶችም አሉ። ስለዚህ በየትኛው ደረጃ ካንሰር ይድናል፣ ግን የመዳን ቻንሱ ወይ መጣው ያነሰ ይሆናል። እያነሰ ደረጃው በጨመረ ቁጥር የመዳን እጣ ፈንታው እየቀነሰ ይሄዳል። እንግዲህ ካንሰርን ወደ መጀመሪያው ስመልስ እነዛ ሴሎች በተለያዩ ምክንያቶች በውስጥ ችግር ወይም በውጭ ችግር ወይም ባለፈው እንደተነጋገር ነው መቆጣጠር በምንችላቸውና መቆጣጠር በማንችላቸው ምክንያቶች ሴሎቹ ወደ ሌላ ሊቀየሩ ይችላሉ ወይም ሊበሳጩ ይችላሉ። መበሳጨት ማለት ከቁጥጥር ውጭ ሆነው በራሳቸው መባዛት እንዲችሉ የሚያደርጉ ባህሪ ማምጣት ማለት ነው። ይሄን ባህሪ እንግዲህ ጂን ውስጥ ነው ይሄ ባህሪ ለውጥ የሚመጣው ማለት ነው። ጂን ዘረመል የሚባል ያው አንድ ሴል ውስጥ ያለ የሴልን በአጠቃላይ ስራውን የሚቆጣጠር የሴል አካል ነውና ያ አካል በቅድም እንዳልነው በውስጥና በውጭ ችግሮች ሲጎዳ ያ የተጎዳው ሴል ይሄ የተጎዳው ጂን ሳይጠገን ወደ ሴል መባዛት ሴል ሳይክል ውስጥ ከገባ እንግዲህ ያ እየተባዛ ሄድና ሴሎቹ አንድ ላይ ተጠራቀሙ ከቁጥጥር ውጭ የሆኑ ይሆናሉ ማለት ነው። ይሄ እንግዲህ ሌላ ባህሪ ያመጣል። ባህሪው እዛው መሰራጨት ሊሆን ይችላል። ደም ስር ወይም በሊምፋቲክ በምንለው ሌላ ወደ ትልቅ አካላት ለምሳሌ ወደ ጉበት፣ ወደ ሳምባ፣ ወደ አጥንት ሊሆን ወይም ወደ አእምሮ መሰራጨት አቅም ይኖራቸዋል። ይሄ ባህሪ የያዘውን ነው እንግዲህ ካንሰር የምንለው። ይሄ ካንሰር ቶሎ መቆጣጠር ከቻልን ቶሎ ምልክቶችን አውቅን ወደ ሕክምና ተቋም በጊዜው መምጣት ከቻልን የመዳን ቻንሱ በጣም እየጨመረ ይሄዳል። በቆየን ቁጥር ደግሞ የመዳን አቅሙ እየቀነሰ ይሄዳል። በአጠቃላይ በየትኛውም ደረጃ ላይ ካንሰር የሚድን በሽታ መሆኑን እንድናውቅ ነው እንግዲህ ዛሬ እናንተ ጋር ለመምጣት የበቃሁት። አመሰግናለሁ።